በረካቱ እንዴት ናቸው? ውድ የኢትዮ ቤተሰቦቼ ሰብስክራይብ ያደረጋችሁ የኔ ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ እንዴት ናችሁ? እንዴት ሰነበታችሁ? ዛሬ የሆነ እንደዚህ ዘወር ስል ማለት ነው ሀቢባ ቤት የሆነ ጊዜ ምንድን የሆነ ታሪክ ተገልጾ አየሁኝና ማለት ነው ገረመኝ። ምንድነው መሰላችሁ? የሆነች ልጅ አለች። ከዛ ቤሩት እየሰራች የሆነ ልጅ ትተዋወቃለች ማለት ነው። ከዛ ልጅ ጋር 6 ወር ምናምን እንዳወሩ ተመልሳ ወደ ኢትዮጵያ ትሄዳለች። ከዛ የሄደችው ደግሞ ለወር እረፍት ብላ ነው የሄደችው። ከዛም በኋላ እዛ የምታወራው ልጅ ጋር በፌስቡክ ነው የተዋወቁት። ሄዳ ትገናኛለች በአካል ማለት ነው። ከዛ በአካል ከተገናኘች በኋላ ያው 1 ወር ስለሆነ እረፍቷ ቤተሰብ ጋር ይተዋወቃል። ያ ልጅ በቃ ቤተሰብ ጋር ሲተዋወቅ በዚህ ሀገር የምንኖር ወይም ደግሞ በአረቡ ዓለም የምንኖር ሴቶች የትዳር ፍላጎታችን ኦቨር እንደሆነ ስለሚያውቁ ወንዶቹ ቤተሰብ ቀረበ፣ ተንከባከባት። በቃ ለውሻለት ለ1 ወር ማለት ነው እንደዚህ ነው። ከዛ በኋላ እንደዛ ካደረገ በኋላ ያው በምታምንበት እምነት ቃል ይጋቡና ወደ ቤሩት ተመልሳ ትሄዳለች። ከዛ ቤሩት ተመልሳ ስትሄድ ከቤተሰብ ጋር ትደውልና እኔ እንግዲህ የራሴ ህይወት ጀምሬያለሁኝ እና ከሊ አባባሉ ጋር ነው ብሬን የምልከው እያለች ለቤተሰቦቿ ትሰጣለች ማለት ነው። ለቤተሰቦቿ ትናገራለች። ቤተሰብ ደግሞ ይችን ልጅ ተይ ማለት አልፈለገም። ምክንያቱም አእምሮ ይጎዳል ብለው ስላሰቡ ዝም አሏት፣ እንደፈለግሽ ብለው። ከዛም በኋላ ነው እሷ በዛ በብር እያላከች ሁሉንም ማለት ነው 3 ዓመት ከሰራች በኋላ አይኔ ስራ በዝቶብኛል እና ወደ ኢትዮጵያ ልገባ ነው ስትለው ለምን ትገቢያለሽ አሁን ቀጥታ እንዴ? አንቺ እኮ ከገባሽ እዚህ ቢዝነስ ሊያቋርጥ ነው። ለምን የምትገቢው? ምን አለሽ እና ስትገቢያለሽ እዛው አድበሽ ስሪ እንዴ? ለምንድን ነው የማልገባው? እኔ እኮ ሀገሬ ነው፣ እረፍት መፈለግ እችላለሁ ማለቱ አይደለም ማለት አትችልም እሷ። ምክንያቱም ባሪያው ናት። ባሪያው ስለሆነች እኔ እኮ አሞኝ እንደዚህ የረብሹኝ ምናምን ብላ ለቃቅሳ ያው በግድ ትገባለች ማለት ነው። ከዛም በኋላ እንደዛ ከገባች በኋላ ሀገር ቤት ከገባች በኋላ የእሱን ቤት ማስተዋወቅ አልፈለገም። ምክንያቱም እሱ የራሱ ህይወት ስላለው ማለት ነው። የ3 ዓመት ተኩል ብር አርጎ በልቶ ስለጨረሰ ከዛ እንደምንም ብሎ ወደ ሌላ ሀገር እንድትሄድ ነበር መገፋፋት ያለበት። ሌላ ሀገር ሄዳ የቢዝነስ ምንጭ ስለሆነች የገቢ ምንጭ ስለሆነች ሄዳ እየሰራች አሁንም እንድትሰጠው ነው የፈለገው። እና ቤተሰብ ጋር መቼ ነው የምትሄጂው? እንደዚህ ብለን እኮ ቶሎ ቤቱን ሰርተን ጨርሰን ምናምን እያለ አልዋለው ሌላታል በስልክ ማለት ነው። ከዛ እምላችኋለሁ እቺ ልጅ መጠርጠር ትጀምራለች። ከዛ ቦታውን አሳየኝ ስትለው በአሳር በቂያማ የሰው ቦታ ያሳያታል፣ የራሱ አይደለም። ከዛ እንደዛ ስትለው አድርጎ አለባብሶ እሷም ታምናዋለች፣ ወደ ቤቷ ትመለሳለች። ከዛ ይሄ ልጅ ምንድን ነው ትልና ትጠረጥርና ስታስፈትሽ እሱ ባለትዳር ሆኖ ታገኘዋለች እና የልጅ አባት ሆኖ የልጆች አባት ነው የልጅ አባት ሆኖ ታገኘዋለች ማለት ነው። ይህንን አጥር አድርጌ የምነግራችሁ እንዲገባችሁ ነው። ከዛም በኋላ እንደዛ ካደረገች በኋላ ዝም ብላ ያው ፕሮሰሷን ምናምን ጭርስርስ ታደርግና ወደ እዚህ ሀገር ከመምጣቷ በፊት ምነው እዚህ ሀገር ሆነ ይሆን እዛ ሀገር ሆነ ይሆን አላውቅም። ከዛ በቃ አንተ እኮ እንደዚህ ነው ምናምን ስትለው የራሱ ልጆች አሉ ስትለው አወቅሽ፣ እንደፈለግሽ አድርጊ፣ ልብ ካለሽ አንቺ የመጨረሻ ደንቆሮ ባሪያ ነበርሽ፣ ምንም አታመጭም ብሎ ያው ዞር በያላት ማለት ነው። ከዛ መጨረሻውን አሁንም የእሷን ስልኳን ሳይቀር እንደ አዲስ ነገር ሳይቀር ለወንድ ነው የሚሰጠው ስለሰጠችው። ከዛ የእሱን ስልክ እሷ ናት ያመጣችው፣ እሷ ይዘዋለች ማለት ነው።
ከዛ ስታየው ጋለሪ ውስጥ እንዳለ የሙሽራው የልጆቹ ምናምን ታገኘዋለች። ከዛ እላችኋለሁ ሴትዮዋ ምን እንዳረች ታውቃላችሁ? እንዴት ነው ልብ የሌለኝ አሁን እንዴት ልብ የለሽም ይለኛል እያለች እንዴት ልብ አለኝ የለኝም ብያ ተጠራጠራለች። ልብ የለሽም ልብ ካለሽ ምንድን አደርጋለሁ ስትለው ነው መሰለኝ እንደዚህ ያደርጋለሁ ስትለው ልብ ካለሽ እንደፈለግሽ አድርጊ። መጀመሪያ አንቺ ደንቆሮ አህያ ነሽ፣ ለማታውቂው ሰው ብር የሰጠሽ እኔ ወላረሽ በክትነሽ፣ ምንም አይነት በግነሽ፣ ምንም አይነት አስተሳሰብ የሚባል ነገር የለሽም ሲላት አዎ ትክክል ነህ ብላ እንደመቀበል አሁን እያናዘረች ነው። በልሙኽተሰር ምን ልላችሁ ነው መሰላችሁ? በልሙኽተሰር ሴት ልጅ በተፈጥሮ ሰጪ አይደለች። ወንድ ልጅ 1 ብር የሰጠሽው ጊዜ ፈንቲ ጋርቤጅ ነሽ። ጋርቤጅ ምንድን ነው? የቢዝነስ ምንጩ ነሽ እንጂ የትዳር ጓደኛው ልትሆኚ በፍጹም አትችይም። خلاص احترموا نفسكم يعني مو لازم تشتروا بيت تسووا بيت كذا كذا كذا። አሁን የኔ አረበኛ መናገር አልሞም ቤት መስራታችሁን ብቻ የቤት ዕቃ ማሟላታችሁን ብቻ ያን ሁሉ አትዩ። ኑሩ፣ ህይወታችሁን ኑሩ። ግዴታ ለሴት ልጅ ቤት መስራት ግዴታ አይደለም። ከሰራሽ እዛ ሀገር ከመጣሽ ቤተሰብ እርጂ እስከፈቀደልሽ አቅምሽ እስከፈቀደልሽ ድረስ። ቤተሰብ የምትረጁ ደግሞ አንቺ ራስሽን ካቋቋምሽ በኋላ መሆን መቻል አለበት። እንደዛ ካልሆነ ግን መልሰሽ ወደ ስደት መጓዝሽ አይቀርም። ሌላው የቤተሰቡ ቀርቶ ሌላ ወንድ ማቋቋም አይከብድም። ግን ወይኔ ማለት እኔ ምድል ልሞክር እንዴ ፌስቡክ ላይ ከብቻ የኔ ቆንጆ እያልኩ በሜሴጅ በቴክስት ልሞክር። ያ ሳያወጣ አይቀርም ይሄ ቢዝነስ። እናንተ ግን ምንድናችሁ? ገና የወንድ ድምፅ ስትሰሙ አዛኝ የሚያደርጋችሁ አለ። ሳትደዋወሉ አትጻጻፉ። ወንዶችን ራቅ አርጋችሁ አስቀምጧቸው። ሰርታችሁ ወደ ሀገራችሁ ከገባችሁ በኋላ ከዛ በኋላ በአካል ታውቃችሁ እዛው አይቶሽ አውቆሽ ፈቅዶሽ ያገባሻል። ካላገባሽ ደግሞ እህል አይደል አይረብም፣ ውሃ አይደል አይጠምም። ልጅ ለመውለድ የምትቸገሩ ልጅን ብንወልድ ምናምን ብላችሁ የምትጸጸቱ ሰዎች ደግሞ ችግር የለውም፣ አትወለዱ። ባል በማጣት ምክንያት ልጅ ካጣችሁ አላሰጡ፣ ምንም ችግር የለም። ያ አላህ ሱብሃነሁ ወተዓላ የፈቀደው ነው። እኛ ሀገር ለቀን መተናል። ሄይ ሶፊል አርዲ ስላለ የሄዳችሁ እየሄዳችሁ እየሰራችሁ ብሉ ተመገቡ ስላለ ያንን ቀኑን አክብረን ተሰድናል። ምግባችንን ሆዳችንን ልንሞላ ከዚህ ሄደን ትዳር ካልሆነልን ልጅ እምቢ ካለን አትጨነቁ። አላህ ለኛ ስላላለው ነው የሚሆነው ሁሉም ነገር። እናንተ ያቅማችሁን ሞክሩ። ሄዱ ባለም ፈልጉ፣ ምንም ችግር የለው። ፈልጉ በእህትራም ራሳችሁን ጠብቃችሁ። ሙ ብር ሰጣችሁ። ባል በብር አይገዛም፣ ነውር ነው እንዴ? ምን ነካችሁ? እንዴት ነው ባል በብር የምትገዙት? ነውር አይደለም? አላህን ፍሩ። መንጀትኩም ሀብኩም ወላ። ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉ፣ ሸር አድርጉት። አሸኒ ክርማል ወሺ አና